ኧረ ተው ሉሉዬ ቶሎ ቶሎ ደግ። ኧረ ተው ሉሉዬ ቶሎ ቶሎ ደግ። አባትህን ተው በለው ይዞ ከመሮጥ። አባትህን ተው በለው ይዞ ከመሮጥ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ለዚህ ቻናላችን ሲሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አስቀምጡልኝ። በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። በልጅ ላይ አትጫወቱ፣ በልጅ ላይ አትቀልዱ እባካችሁ። ብሌስ ውስጥ ሰው ይሰበራል። ልጅ ያላት እናት ውስጧ ይሰበራል ብዬ ነበረ። እንግዲህ እግዚአብሔር ይመስገን እኔ ብዙ እህቶች ነው ያሉኝ። ሩታ ወደ አምስት ዓመት አምርታለች። 4 ዓመቷን ጨርሳ የአንተን ቤተሰብ ሳታውቅ መቼም አትቀርም። እንደማታውቅ አድርገህ ግን እየተናገርክ ነው ያለው ሶሻል ሚዲያ ላይ። አብርሃም ሚዛናዊ ሆነ ብትወጣ በጣም የተሻለ ነገር ነው። ሴቶች እንዳይወርቁ፣ ሴቶች ብዙ ነገር ከአንተ መማር ካለባቸው ይማራሉ። ጥንቃቄ ማድረግ ካለባቸው ጥንቃቄ ያደርጋሉ። አሁን ግን ትውልድን የሚገድልና ትዳርን የሚበክል ነገር እያስተላለፍክ ነው ያለው። ታው ስትባል አንተ ጆሮህ ጥቅጥቅ ነው። ስራ መስራትም ይሁን እሺ፣ ሶሻል ሚዲያ ላይ ቸገረ ብሎ ከሚለምኑት ወጣት አይደለም። አደንቃለሁ። ስራህን ጠንካራ ነህ፣ ትችላለህ። ይህንን በፍጹም ሳላደንቅ ሳላመሰግን ማለት የሽንፈት ይሆንብኛል ስለማ ግን ደግሞ አሁን እያደረግከው ያለው ነገር ይሄ ትውልድን የሚገልና የቆሸሸ ስራ ነው። ብዙ ደግሞ እንደዚህ ባታረጊ በጣም የተሻለ ነገር ነው። በጣም የተሻለ ነገር ነው። እንደዚህ ባታረጊ በጣም የተሻለ ነገር ነው። አንቺን ነሽን የሚጠራ፣ አንቺን ነሽን ዝቅ የሚያደርግ፣ አንቺን ነሽን የሚያንቋሸሽ ነው። ሩታ ተረጋጊ ለምትለው ደግሞ አብርሽ እንዴት ብላ ተረጋጋ? ልጇን ወስዳችሁ ደብቃችሁ እንዴት ተረጋጋ? ይቺ ሰው እናት ናት እኮ አጥብታ ያሳደገች እናት ናት እኮ። እንደዚህ እያላችሁ ልጅቷን ሰውነቷን ባጨርሱባት፣ ባታስበረግጓት በጣም የተሻለ። በልጇ ባትመጡ ጥሩ ነው። በልጅ እንዴት? ኧረ ተው። ልጆቻችንን ኢትዮጵያ አምረን የተቀመጥን ሰዎች ነን። ብሊስ እባካችሁ እንዴ ልጆቹን የኢትዮጵያ አሽኬ እኔ እስከ ጎኔ ናቸው ልበል እስኪ። ኢትዮጵያ ውስጥ ልጆቹን አምሮ የመጣ የለም እንዴ? 2-3 ልጆች እኔ 2 ጩቄ ናቸው። አልሐምዱሊላህ አላህ ያሳድግልኝ፣ አላህ ያሳድግላችሁ የእናንተ ነው። ስለዚህ እኔ ከጎኔ አድርጌ ቢበሉም ባይጠጡም ቢበሉም ከኔ ከእናታቸው። ይህንን ጩቄ ልጅ ግን አንስታችሁ ወስዳችሁ ሀሊብ መጥባት አለበት፣ የእናቱን ጡት ማግኘት አለበት፣ ምግብ መቅበስ አለበት። እኔ እኮ ጓዝ ነው እንዴ ልጅ? እቃ ነው እንዴ ልጅ? ኧረ ተው። ውስጡ አንጀቱ የሚሰፈሰፍ ሰው አለ። ሩታ የሚጨነቅልሽ ሰው አለ፣ የሚያስብልሽ ሰው አለ። ከጎንሽ ወደ እንሶችሽ ፋሚሊዎችሽ ይጨነቃሉ። ብዙ እህቶች ሶሻል ሚዲያ ላይ አፍርተሻል፣ ይደነግጣሉ ብላችሁ አስቡ እንዴ። እውነት አብርሽ በዚህ ታይም አንተ ማስተካከል አቅቶ ነው? እውነት እንደ ራስክን እንደ ኩራት አድርገህ ፀጉርን እንደዚህ አድርገህ የምትወጣኝ ሲጀመር እኔ እየፈራሁ ምን ነው የሚመስለኝ? ጌታዬ አልወድም እኔ እንደዚህ አይነት ሰው። ማግኘት እንደዚህ ያደርጋል እንዴ ጋይዝ? ማግኘት እንደዚህ ያደርጋል እንዴ? ማግኘት በልጅ ይጫወታል የሰው እኔ ድሃ እንደ እህቶቼ ድሃ ሆነን እንቅር እንዳንል ደግሞ እንጎዳለን። ሳንለብስ እንቀራለን፣ ሳንጠጣ እንቀራለን፣ ሳንጸዳ እንቀራለን። ማጣት ከባድ ነው። ከማጣት እኔንም እናንተንም አላህ ይጠብቀን። የሰው ልጅ ሲያገኝ እየባሰበት ወደ ገደል እየገባ ሰውንም ወደ ገደል እየመራ ነው እንዴ ያለው? ህፃን ልጅ ጩጬ ምን ማለት ነው? ታው አፉም ማይናገር ልጅ ጢባጢቦሽ ባትጫወቱበት የተሻለ ነው። የእውነት ታው አላህ እያየ ነው። እናቴን ምናችሁ ላይ አንጀቴ እየተቃጠለ ነው። በዚህ ልጅ አንጀቴ እየተቃጠለ ነው። ታው በልጅ አትነግዱ፣ በልጅ አትጫወቱ። ብዙም ብኮሪ ጥሩ አይደለም። እቺ ሰው እናት ናት። እናት ናት ጋይስ። ምን ሆናችሁ ነው? በባለፈው ጫውን እኮ አይሻልም እንዴ? ፍትህ እኮ ጠየቅን እኮ። ፍትህ ለልጁ፣ ፍትህ ለጩጬዋን እኮ፣ ፍትህ ለሉሊያን እኮ ጋይስ። ኧረ ብሊስ እባካችሁ ድምፅ ሁኑ። ምን ጉድ መጣብን እንዴ? ፍትህ ለህፃኑ ጋይስ። ኧረ ፍትህ ለህፃኑ። እኔ ፍትህ ለህፃኑ፣ የእውነት ፍትህ ለህፃኑ። አንተ ነህ ሰዎቹን እየላክ አንተ ነህ። እንደው ማያልቅብ ሰውዬ እንደተዳገባል በዙሪያዋ ሰዎችን እያሰፈርክ ምን አለበት ልጅቷን ብትለቃት? ልጁ ሲያንተ ልጅ ነው። ምንድን ነው ግብ የዚህን ያክል?
ያንተ ሽንት ያንተ ልጅ አይደል እንዴ? ምንድን ነው ጥላቻቸው እነዚህ ልጆች ከዚች ከሩታ ላይ? ባለፈው ጮህን ጋይስ፣ አሁን ደግሞ እንደዚህ። ኧረ ብልስ ይህን ነጻል ተፋቱ። ኧረ ይህን ነጻል፣ ኧረ ይህን ጩጬ በጩጬ ይዣችኋል። ተዉ ያፉ በማይናገር ሰው። ኧረ ተዉ ቢታመም እንኳን አመመኝ በማይል ልጅ። ኧረ ተዉ ተዉ። ተመልካች ይደነግጣል ብላችሁ አስቦቶች። ተመልካች ይደነግጣል። ተመልካች ደግሞ ብዙ ውስጡ ይሰበራሉ። የምር ሊነኩሽ እኮ የሚሳሱቶች እኮ አሉ እኮ ሶሻል ሚዲያ ላይ። መወለድ ቋንቋ ነው እኮ። ይሄ ጫሊ ጩጬ አውዝ ቢላሂ ምን ሸይጣን ለሐውላ ወላ ቁወተ ኢላ ቢላህ። አራቶች ፈተላ ህፃኑ